ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የዩቲዩብ ቤተሰቦቻችን ያው ዛሬ ታጠቅ ሚዲያ ላይ አዲሱ ህግ ምን እንደሚል ተከታተለን እንምጣ ማለት ነው። ኢንሻአላህ ተከታተሉ። አዲስ ህግ በነገው ዕለት ተግባራዊ ያደርጋል። ዛሬ እንደሚታወቀው ታህሳስ 21 ወይም 22 ላይ እየገባ ነው። እንዲሁም 2025 ተገባዶ በነገው ዕለት 2026 ይገባል ማለት ነው። ስለዚህ በዚህም የሳውዲ አረቢያ መንግስት በተለይም ደግሞ የቤት ሰራተኞችን በተመለከተ ያወጣው ህግ አለ። ይህንን በተመለከተ ጥንቃቄዎቹና ምን ማድረግ እንዳለባችሁ በዚህ ጉዳይ ላይ የተወሰነ ለእህት ወንድሞቼ ትንሽ ማብራሪያ ለመስጠት ያክል ብቅ ልል መጥቻለሁ። ላይክ እና ሼር አድርጉት። እሺ በጣም ጥሩ። ኢንሻአላህ ታጠቅ ደህና ነህ? እኔ ደህና ነኝ አልሐምዱሊላህ። እኔ በጣም ሰላም ነኝ። ጠፍቻለሁ፣ ነገር ግን አለሁ። ዛሬ የመጣሁት ዋናው ጉዳይ እንደሚታወቀው የሳውዲ አረቢያ መንግስት የቤት ሰራተኞችን በተመለከተ አዲስ ህግ አውጥቷል። ህጉም ከዚህ ቀደም የነበረ ቢሆንም ነገር ግን አሁን ላይ ለየት የሚያደርገው አስገዳጅ መሆኑ ብቻ ነው። በተለይም በሳውዲ አረቢያ የሚኖሩ እህቶቻችን ብዙ ኢትዮጵያውያን የደሞዝ ጉዳይ አስቸጋሪ እንደነበር ይታወቃል። ይህንን ችግር ለመቅረፍ የሳውዲ አረቢያ መንግስት ከኢትዮጵያ መንግስት ጋር በደረሰውም ስምምነት መሰረት እንዲሁም ደግሞ በዜጎች ላይ በውጭ ዜጎች ወይም በሰራተኞች ላይ የሚደርሰውን ችግር በመገንዘብ እነሆ ከነገ ጀምሮ ማንኛውም የሳውዲ አረቢያ አሰሪ በባንክ ሲስተም ገንዘቡን መክፈል እንዳለበት ያስገድዳል። በዚህም መሰረት ማንኛውም ካሽ ክፍያ ካሁን በኋላ ቢከፍልም እንደከፈለ እንደማይቆጠርና ማንኛውም የሳውዲ አረቢያ አሰሪ በየወሩ ደሞዙን መክፈል ይኖርበታል። ደሞዙን ካልከፈለ ግን ቅጣት ይከተለዋል ማለት ነው። ይህ ነገር በተደጋጋሚ ወይም ከዚህ ቀደም የነበረ ቢሆንም ነገር ግን ከነገ ጀምሮ አስገዳጅ ይሆናል ማለት ነው። ይህ እጅግ በጣም ጥሩ የሆነና ብዙ እህቶቻችን ወይም ደግሞ ብዙ ዜጎቻችን ደሞዝ አልባ ሆነው እየሰሩ የነበረበት አንዳንድ ጊዜም ደግሞ አድራሻቸው የሚጠፋበት መንገድ ነበር። ነገር ግን በየወሩ ክፍያ ከተከናወነ ይህ የሰብአዊ መብታቸውን የሚያስከብር እንዲሁም ደግሞ ዜጎች ደሞዛቸው በተሎ ክፍያ ከተከናወነ አሰሪዎችም የተደራረበ ዕዳ ሲኖርባቸው ላለመክፈል የሚያደርጉትን ችግር የሚያቃልል ነው። ይህ በእንዲህ እንዳለ ዜጎች ላስገነዝብ የምወደው ሁለት ነጥቦችን ነው። አንደኛ ነገር በውጭ ላይ ሁናችሁ የምትሰሩ ከስፖንሰራችሁ ወይም ከከፊላችሁ ውጭ የምትሰሩ እህቶቻችን ይህ ሁኔታ እጅግ በጣም አንዳንዶቻችሁን ሊፈትናችሁ እንደሚችል ነው። በመሰረቱ ፍሪ ቪዛ የሚባል ነገር የለም። ይህንን ተከትሎ የኢትዮጵያ ኤምባሲ አንድ ማስታወቂያ አውጥቶ ነበር። አንዳንድ ኢትዮጵያውያን እኔ የመጣሁት ፍሪ ቪዛ ነው በሚል የሳውዲ አረቢያን ህግ ካለማወቅ አንጻር በሁለቱ በሰራተኛና በአሰሪታ መካከል የውስጥ ስምምነት እንጂ በሳውዲ አረቢያ ህግ መሰረት ፍሪ ቪዛ የሚባል ነገር የለም። ፍሪ ቪዛ ምናልባትም አዲስ በወጣው ሲስተም መሰረት ኢንቨስተር ከሆናችሁ ነው። በሱ ጉዳይም ከዚህ ቀደም እጅግ በጣም የተጋነነ ገንዘብ እንደነበረ እኔም ለመግለጽ ሞክሬያለሁ። ነገር ግን በአሁኑ ጊዜ ቀለል ያለ ገንዘብ ይዞ ኢንቨስተር መሆን እንደሚቻል በዚህም ለራሱ ምናልባት በሚቀጥሉት ቀናት ውስጥ ላሳውቃችሁ እችላለሁ። በቀላል ገንዘብ ኢንቨስተር ሆናችሁ በውስጣችሁም የውጭ ዜጎችን ስራ የመቅጠር እድል የምታገኙበት ወደ ቢዝነስ መግባት የምትችሉበት ተመቻችቷል። ከዚህ ቀደም የተጋነነ ገንዘብ እኔም አቅርቤ ነበር። ነገር ግን አሁን ላይ በሲስተም ማሰራት የምትችሉበትን መንገድ አቀርባለሁ። ሆኖም ውጭ ላይ የምትሰሩ ሰዎች ከስፖንሰራችሁ ጋር ስምምነት በማድረግ በየወሩ የእናንተን ደመወዝ ማስገባት ይኖርበታል። እንዴት የሚለውን ሁለታችሁ ከዚህ ቀደም በነበራችሁ መሰረት እንግዲህ ያው ብስል ነው መሆን ማለት ነው። እዚህ ጋር ሚዲያ ነው ይሄ ነው ብዬ ልናገር አልችልም። ነገር ግን ሁለታችሁ ከተግባባችሁ ቀላል ነው ነገሩ ማለት ነው።
በትልቁ ጉዳይ ግን ላስገነዝብ የምወደው ደሞዛችሁ ይገባል። ደሞዛችሁ ከገባ በኋላ ግን ብዙ እህቶቻችን ሲስተሙን እንግሊዝኛ ወይም አረበኛ እንዲሁም ደግሞ ካርዳችሁን ስፖንሰሩ ወስዶ እንደገና ብሩን አስገብቶ ወደውኑ ሊስብባችሁ ስለሚችል ይህንን ችግር አንደኛ ለመከላከል ምን ማድረግ አለብን ወይም እንዴት መጠቀም እንችላለን ገንዘቡን አውጥተን ለሚለው ገንዘቡ ካርዱ የሚወጣው በሞባይላችሁ እያንዳንዳችሁ በስማችሁ የወጣ ሲም ካርድ ነው። ስለዚህ በስማችሁ ከሆነ ሞባይል ግዴታ የእናንተ መኖር ይኖርበታል። በመሆኑም እያንዳንዱ በእናንተ ካርድ ላይ በእናንተ ገንዘብ ላይ ገንዘቡ ሲገባም ሆነ ሲወጣ ሚሴጅ ይመጣላችኋል። የመጀመሪያ ገንዘቡ በሚወጣ ጊዜ ይሄ ነገር ምንድን ነው ብላችሁ ማገር ትችላላችሁ። ስለዚህ ሚሴጃችሁን እየገባችሁ መገንዘብ የምትችሉበት ነው። ስለዚህ ማንኛውም ሰው ምናልባት ካርዱን አሰሪዎቻችሁ ገንዘቡን ካስገባው በኋላ ከተጠያቂነት ለመዳን ነገር ግን ካርዱን ከነሱ ጋር በማስቀመጥ መልሰው ገንዘቡን የሚያወጡት ከሆነ እናንተ መቆጣጠር የምትችሉት በሞባይላችሁ ነው። ሞባይሉ ደግሞ በራሳችሁ ስም የሚወጣ ነው። በማንኛውም ስም የወጣው ከፍት ማለት ነው። ስለዚህ ዜጎች በተደጋጋሚ ራሳችሁን ገንዘባችሁን ቼክ ማድረግ ይኖርባቸዋል። ካርድ ስላወጣችሁ በየወሩ ገንዘብ እያስገቡ ነገር ግን ገንዘቡን ካወጡት እናንተ ተጎጅ ነው የምትሆኑት። በየትኛውም ሕግ ማሸነፍ አትችሉም እና ማለት ነው። ስለዚህ እንዲህ አይነት ነገሮች ሲኖሩ ቀድማችሁ ጥንቃቄ ወይም ክትትል ማድረግ ይኖርባቸዋል። አጠቃቀሙ እንግዲህ ሰዎቻችሁ ያሳያቸዋል። እጅግ ቀላል ነው። ስለዚህ በዚህ መሰረት ገንዘቡ ከገባ በኋላ እናንተ ለምትፈልጉት ሰው ደግሞ ለምትፈልጉት የመላክና ይህን ነገር ያስረዳቸዋል። እጅግ በጣም ቀላል የሆነ ነው። ይህንን ሲስተም ደግሞ ኢንሻአላህ ጥሩ በዚህ ጉዳይ ላይ ምናልባት አንድ ቪዲዮ የሚያሳይ እንዴት መማር እንዳለባችሁ ቪዲዮ ሊሰራላችሁ እችላለሁ። ስለዚህ እንዴት መላክ እንዳለባችሁ እንዴት ደግሞ ገንዘቡን ማውጣት እንዳለባችሁ ለመጠቀም የምትችሉበትን ሲስተም ምርጫ ይሰጣችኋል በአረበኛ ወይም በእንግሊዝኛ። ከዛም እጅግ በጣም ቀላል ነው። ይህን ያክል የተካበደ ስላልሆነ ማንኛውም ሰው ሊጠቀመው የሚችል ነው እና ከባድ ነገር እንዳልሆነ ልገልጽላችሁ እወዳለሁ ማለት ነው። በመሆኑም ውጭ ላይ የምትሰሩ ሰዎች ጥንቃቄ እንድታደርጉ በተለይ ገንዘባችሁን በዚህ ጉዳይ ላይ የራሳችሁ የሆነ ጥንቃቄ እንድታደርጉ ነው። ብዙም ማብራሪያ ለመስጠት እቸገራለሁ። ብስል ነው መሆን እንግዲህ ይገባቸዋል ብዬ አስባለሁ። በተለይ ሴት እህቶቻችን ግዴታ ማውጣት ይኖርባቸዋል። አሰሪዎቻችሁም ይሄንን ስለሚሏችሁ፣ ነገር ግን አሰሪዎቻችሁም ገንዘቡን ማስገባቱን ደግሞ በሞባይላችሁ ቼክ ማድረግ ይኖርባቸዋል ማለት ነው። በዚህም አጋጣሚ የካርድ አጠቃቀማችሁን ጥንቃቄ ለጓደኛ መስጠት፣ እንካማ አግዘኝ፣ እንካማ እርዳኝ በማለት ኮድ ጥንቃቄ ማድረግ ይኖርባቸዋል። የራሳችሁ የሚስጥር ምክንያቱም ገንዘባችሁን እንዲሁም ደግሞ ሜሴጅ ማየት መከታተል ይኖርባቸዋል። ችግር ከተፈጸመ ወዲያውኑ ማመልከት እና በእናንተ አካውንት ወደ የትኛው አካውንት እንደገባ ወዲያውኑ ወንጀለኛውን ለመያዝ ይረዳል። ስለዚህ አንዳንዶቻችሁ ካርዱን ስለያዛችሁ ብቻ ገንዘቡ የገባ የሚመስላችሁ፣ ነገር ግን በየትኛውም መንገድ ራሳችሁን ቼክ ማድረግ ይኖርባችኋል። ዛሬ ዋናው ነገር ይህንን ነው። ምናልባት እንትን ያላወጣችሁ ሰዎች ጥንቃቄ አድርጉ። እንዲሁም ደግሞ ሰራፍ ካላወጣችሁ ኢቃማችሁ መስራት አለመስራቱ ራሱ አጠራጣሪ ነው። ለምን ራሳችሁን አንዳንድ ሰዎች ብዙ ጊዜ የማደሻ ላለመክፈል እንዲሁም ደግሞ ሰራተኛይቱ ልትጠፋ ትችላለች በሚል አንዳንዶቹ ኢቃማቸውን ሳያሰሩ ይቆያሉ። ከዛም ለብዙ ዓመታት ከሰሩ በኋላ ወደ ሀገራቸው ለመሄድ ሲያስቡ ነገር ግን ኢቃማቸው እንደሌለ የሚነገሩ አሉ። ነገር ግን አሁን ላይ ኢቃማችሁን ማየትም ፓስፖርታችሁ ከራሳችሁ ጋር መሆንም አለበት። እንዲሁም ደግሞ የባንክ ሰራፍ መያዝ እንደምትችሉ ይህም የሳውዲ አረቢያ ሕግ ግዴታ አድርጎ ፈቅዷል። ይህንን እድል መጠቀም ይኖርባቸዋል ማለት ነው። ስለዚህ ኧረ በአላህ ኮሜንቴን አንብብልኝ። እሺ፣ ምናልባት ዛሬ እንግዲህ አጠር ያለች መልእክት ይህንን ለማስተላለፍ ነው የመጣሁት። በቀጣይ እንዳይረዝምባቸው ዜጋዎች
ከነገ ጀምሮ የሳውዲ አረቢያ መንግስት ያወጣውን የቤት ሰራተኞችን በተመለከተ ደመወዛቸውን ከአሁን በኋላ በደመወዝ ጉዳይ ምንም አይነት ክርክር እንዳይኖር የሚያግድና የሚዘጋ ነው። ምክንያቱም በየወሩ ገንዘቡ ለሰራተኛው መግባቱን የሚያረጋግጥ፣ ገንዘቡ ካልገባ ደግሞ ተጠያቂ የሚያደርገው ነው። በዚህም ላይ ማንኛውም ሰው በካሽ ገንዘቡን ሰጥቻለሁ ቢልም በአሁኑ ሰዓት ይህንን ተቀባይነት የለውም። ወይም በማስፈረም ብቻ የነበረውን አንዳንድ ጊዜ ዜጎች ምን እንደሆነ የተጻፈውን ሳያውቁ የሚፈርሙበት፣ ተገደው የሚፈርሙበት፣ ገንዘቡን በማሳየት ያስፈርሙና ገንዘቡን ራሳቸው ይዘው ነገር ግን ሊሳፈሩ ሲሉ ደግሞ ገንዘቡን የማይሰጡበት የተለያዩ ችግሮች ነበሩ። እነዛን ለአንዴና ለመጨረሻ ለመቅረፍ በሚል የሳውዲ አረቢያ መንግስት በዜጎቹ ላይ ለሰራተኞች የሚከፈለውን ክፍያ በየወሩ ያለምንም ማጉላላት እንዲከፍሉ የሚያስገድድ ሲስተም ወይም ህግ አውጥቷል። ይህ ለብዙ እህቶቻችን፣ ለብዙ ሰራተኞች እጅግ በጣም ገንቢ የሚባል ነው። እጅግ በጣም በሰራተኞች ጉዳይ የተሻሻሉ ህጎች አሉ። እነሱ እንግዲህ ከዚህ ቀደም ሳቀርብ ነበር፣ ወደፊትም የማቀርብላችሁ ይሆናል። ዛሬ በዚህ ቻናል ልመጣ እንግዲህ የወደድኩት ብዙዎቻችሁ ማብራራት ስላለብኝ ነው። በጽሁፍ ምናልባት ላትገነዘቡት ስለምትችሉ ነው። አከብራችኋለሁ። በዚሁ እቋጫለሁ። እኔ ሰላም ነኝ። ዛሬውን እንግዲህ ፕሮግራሜን ታህሳስ 22 እንዲሁም ደግሞ የ2026 መግቢያ መባቻ ላይ እንገኛለን። ውድና የተከበራችሁ የታጠቅ ሚዲያ ተከታታዮች በዩቲዩብ ለመምጣት እሞክራለሁ። ነገር ግን ብዙ ጊዜ ቃል እየገባው ቃሌን በተግባር ላይ ስላላዋልኩ አሁንም በተደጋጋሚ መምጣቴን እጠራጠራለሁ። ነገር ግን በግል የስራ ጫና ምክንያት እንጂ ምንም አይነት ችግር የለብኝም ማለት ነው። አከብራችኋለሁ፣ ወዳችኋለሁ። ሰላም ሁኑልኝ። በሌላ እንዲሁ አንገብጋቢና ለእናንተ ይጠቅማሉ የምላቸውን መረጃ ይዤ የምመጣ ይሆናል። እስረኞችን በተመለከተ ብዙዎቻችሁ እንደምትጠይቁ አውቃለሁ። እስረኞች በረራው እንደቀጠለ ነው። መንግስት ይዞት የነበረውን የ25,000 በአሁኑ ጊዜ ከ34,000 የሚበልጡ ዜጎች ወደ ሀገራቸው ገብተዋል። በቀጣይነትም ይኸው የሚቀጥል ነው የሚሆነው። እንዲሁም ደግሞ ጅዛን አካባቢ በተለይም የተሻለ በረራ የሚኖርበት እድል እየተመቻቸ ነው የሚገኘው። በአጠቃላይ በዜጎቻችን ላይ ያሉ ጥሩ ተስፋዎች፣ ጥሩ ሁኔታዎች አሉ። እነሱን እየተከታተልኩ ለእናንተ የማቀርብ መሆኔን ለመግለጽ እወዳለሁ። ምናልባት እስኪ ብዙ ጥያቄዎች